እኔ ለሷ ብዬ ነው የምንገበገበው እዚህ በእናታችሁ እጅ እውነቱን ለወቀው እናቴን አጣሁ አባቴን አጣሁ ነገምኩኝ ልጄን። ወይኔ የምድረ በዳ ልጄ ነች ዛሬ እኔ በቤሩት ያገኘኋት ልጄ ነች። እባካችሁን ግበሩኝ እባካችሁን። ለሷ ብዬ ነው የተሰደጉት እኔ ሰው ፊት የማየው ለሷ እሺ በእግዚአብሔር ክበሩኝ፣ እንደው በእግዚአብሔር ብያለሁ። እባካችሁን አንድ ልጄን ያጣሁት የምድረ በዳ ልጄ ነች ሳልታረስ የወለድኳት ቤሩት ልጄ ልጄ ማርያም ናት። አሁን ነግሬያታለሁ። እሺ አቡዳቢ ናችሁ ችግሩ አቡዳቢ ናችሁ። እየተባበሪ እኔ ግራ ገብቶኝ ስለ ኢማራት አላውቅም። እኔ ተረግቼ ነው እየሰራ ያለሁት ልጄ ሊያሰው ዛሬ የጠዋት አዋርቻት እኮ ነው አዋርዳኝ እኮ ነው ማደረስኩልሽ ብላኝ እኮ ነው። እኔ ልጄን አጣኋት የምትለው በታ ልጄን ቅርሴን አጣኋት። ምን ጌጤን ያጣኋት። በእናታችሁ አላመንኩም። እውነት አልመሰለኝም። እንዴት እንደማገኛት አላውቅም። ውይ እሺ በቃ በማርያም እሺ በእናትሽ እሺ በቃ አሁን እኔ አቡዳቢ ኤምባሲ ነግሬያታለሁ። እሷን አቡዳቢ ዛሽ ትላለች። ጠዋት ያለውን ነገር እንትትና ወዲያውኑ እንትን የሚል ከሆነ ንገሪያት። እኔ ሳሪ ናት። እነሱ ትኬት ይቆርጡላታል። እኛ ትኬት እንቆርጥልሻለን። የምር እኛ ትኬት እንቆርጥልሻለን። እንደምን ብላችሁ ልጄ ሊያት በሰራተኛ ጥያትም እኔ እውነቷን መሰለኝም። እኔ ምን እንደተፈጠረም አላወኩም። ጠዋት አዋርተሽ ማጣት ማለት ምን ማለት ነው? ይሄ እኮ ከባድ ነው ሳሪ ከባድ ነው። 24 ሰዓት ነው የምናወራው። እኔ ማዳም ቤት እየሰራው ማዳሜም ታውቃታለች። እኔ ልጄን ማዋረው ግልጽ ነው ለሰዎች የሚጠነቅርኩት። እኔ የድባ ልጅ ነኝ። እኔ ልጄን አጣኋት። ጌጤን ያጣኋት ምድረ በዳ ልጄ ነች። እኔ የቤሩ ቅርሴ ነች ልጄ። እኔ በልጅነት ላይ ልጅ አይደለሁ። ደወልኩ ነው ከአንድ ጊዜ አለው ካለ እዛ ጉዳቢ እሺ በመቤት በእናትሽ ያታልቅሽ። እሺ ሰርዬ እሺ በእናትሽ እንደው ገላግሊ ምናለ ዱባይ ሆነሽ በነበረ ማርያምን ምንም አትይም ነበር። አረጋሽ ትሙት ተሰቃይቼ ነው እኔ የወጣሁት። ከዛም 800 እየከፈለኝ ምግብ የለ አግቤት ሁሉ ገብቻለሁ። እኔ ልጄ እንዳሰቃይቻታለሁ። ልጄ በእኔም እማ እየተንከራተች እያለችኝ ደርሼልሻለሁ እያለችኝ እኮ ነው። እኔ ዛሬ የሚረዳኝ አጥቼ ነው የሚረዳኝ እዚያ አጥቼ ነው። ማርያምን እናግዝሻለን። አንቺ ብቻ በቃ እሺ ተረጋጊ፣ ቢያንስ ተረጋጊ። አሁን ችግሩ ምን እንደሆነ ታውቂያለሽ? አቡዳቢ ስለሆንሽ አቡዳቢ ግዴታ መሄዳል። ኢቨን መውጫ ወረቀት ቢሰጥሽ ራሱ አቡዳቢ ነው። ገባሽ? አሁን ለሷ እኔ አሳቻታለሁ እኔ ስለዚህ በጠዋት ተነስታችሁ አቡዳቢ ትሄዳላችሁ። እዛ እነሱ እንዳለው ታሜ ፓስፖርትሽ ወዲያውኑ የሚያመጣልሽ ከሆነ ሰውዬው አመጣልሽ፣ ካልሆነ በነጭ ወረቀት ትወጪና ሳሪ ሙዚቃ ስልጊ መች ሙዚቃ ከፍቻለሁ። በነጭ ወረቀት ይጽፉልሻል። እዛ ስትሄጂ ፓስፖርት ታወጫለሽ። ግን ለዛ ቆይ እስኪ ታሜ ወይ ታሜ እንደምንብላችሁ የልጄን ያት ደውልለት። ዋትሳፕ ላይ እየዘጋብኝ ነበረ። እስኪ ደውልለት። እሺ ቆይ አንድ ጊዜ መች ሙዚቃ ከፍቼ ነው ደደብ? መች ሙዚቃ ከፍቻለሁ? እኔ ጋር ሙዚቃ አለ። ታያቸው አንቺ አትሰሚያቸው። ታያቸው መች ሙዚቃ አለ? የሆነ ሙዚቃ ነው ያለው። ታያቸው አንቺ ሳሪ የእሷን ብቻ ቼክ አድርገን አንድ ጊዜ በእናትሽ አታልቅሽ፣ በመቤት አታልቅሽ፣ በፈጠረሽ አታልቅሽ። ሰላም ሳሪ፣ እንዴት ናችሁ? ምን ተፈጥሮ ነው? በእናትሽ አታልቅሽ። ልጇ መኪና አደጋ ደርሶባት የት ኢትዮጵያ? ወይኔ እኔ እኮ አጋጣሚ አሁን ስገባ እያለቀሳችሁ ነው እና እየጻፉኝ ነበር። በመቤት እሺ፣ ምንድን ነው የምንረዳት? አሁን አይዲ አላት። አይዲዋ አክቲቭ ነው ግን ፓስፖርት የላትም። ፓስፖርቷ ግዴታ እንትን ወይስ አቡዳቢ ናት። ግን አሁን ታሜ ባትሄድም እያለ ነው። ለይሳቅ እየደወልለት ነው። አሁን በቃ ደውለን ግዴታ ወይ ደግሞ ጠዋት ዱባይ ኤምባሲ መሄድ አለባት። ከዛ አሁን ነገር ምንም ፓስፖርት እጅ ላይ የለም ወይስ ኤክስፓየርድ ያደረገ ነው? ምንም ምንም አይዲዋ አክቲቭ ከሆነ ፓስፖርቷ ከጠፋባት ችግር የለም። ከኤምባሲ ወረቀት ከሰጧት ችግር የለም።
እኮ አሁን ይኸውልሽ ቪዛው አቡዳቢ ስለሆነ ግዴታ አቡዳቢ ብዬ ነበር። ታሜ ደግሞ ቆይ እስኪ ይሳቅ ልጥረው አለ። ይሳቅ ልጥረውና ይሳቅ እንትን ካልላት ያኔ እንደዚህ ይሆንላት። ፓስፖርቱ ልክ እንደወጣላት አውሪኝና ወይ ትኬቱ እኛ ጋር ይቆረጥላት። እሺ በቃ እሺ፣ አመሰግናለሁ። አሁንም ብያታለሁ ትኬት ይቆረጥላታል። ማርያም ይቆረጥላታል። እሺ በማለት ተረጋጊ። በፈጠኛው እየደወለ ኤምባሲ በእናትሽ እሺ ተረጋጊ በማለት አንድ አማራጭ አለ። ፖሊስ ጣቢያ ትሄድና ክሊራንስ ታስፋለች። ከዛ ኤምባሲ ሄዳ ለሴፓሲ ትወስዳለች። በአይዲዋ ሄዳ እዛ ፓስፖርቷን አዲስ ማመለስ ትችላለች እኮ። አሁን ችግሩ በቂው እነሱ ሲያወሩ ሆስፒታል ልጅቷ በማቆያ እንኳን መርፌ ተወግቶ መቆየት አትችልም። እሷ ደግሞ ማየት ትፈልጋለች ልጇን። ለዛ ኦልሞስት በቃ ነገ እኮ መሄድ ትችላለች። በጠዋት ትሄዳ ፖሊስ ጣቢያ ቶሎ ትሄድና ለሴፓሲ ወዲያው ይሰጧታል። ከዛ እኛ ትኬቱን የምሽት ትኬት እንቆርጥላታለን። አዳሯ ታሜ መለሰልህ? እስቲ እሺ ታሜ መለሰልህ ይሳቅ? እሺ እኮ አንድ ጊዜ እኛ ኤምባሲ ለሴፓ አሁን ፓስፖርት ምናምን ብኖር ኖሮ ኮፒ ብኖር ኖሮ ትኬቱን ቆርጠን እናስቀምጥላት ነበር፣ ግን አይቻልም ደግሞ ወይ እኮ ችግር የለም። አዎ ቪዛው አቡዳቢ ነው ግን ያለችው ቪዛሽ አቡዳቢ ነው ማሬ? አቡዳቢ ነው። ሻርጃ ነው እሱ ያለችው። እባክህ ይሳቅ ነው እባክህ አግዛት በለው እና ቶሎ ላይ ብላይ እባክህ በለው። እሺ እሺ ማርያም ትኬት በቃ የምችላታለሁ ብሏታል ታሜ። ዋናው ከዚህ ይውጣላት። እሺ ቆይ እሺ ማሪ ቆይ አንዴ ተረጋጊ። እሺ በቃ ይኸው እየጠራን ነው ገና የኮሚኒቲ ዳይ ስለነበረ ዛሬ እዛ ሁሉም ስላመሹ ነው። ለዛ ነው። እሺ በእናትሽ ተረጋጊ። በጣም ነው የምንረዳሽ። ቤቴም በጣም በጣም ይውግን በቃ ማለት ያው አንቺን ነው ማጽናናት ያለብኝ እኔ ገባሽ? በቃ እንደዚህ ነው በቃ አንቺ እናት ነሽ። በምንም መልኩ ሊያጽናናሽ አይችልም። በጣም ሳሪ ፓስፖርቱ ያለበት ቦታ ከታወቀ የሚከፈለው ተከፍሎ ቢወሰድላት እስካሁኑ ነው ለሊቱ እኮ ሰዎች አያነሱ። ስልካቸው ሞቅሎቅ ነው። ቢሮ ነው እንትን ያሏል። ደግሞ የአበሻ ቢሮ አይደለም ሶሪያዎች ናቸው እኮ። በአካል ብንሄድስ ቢሮን ካወቀች ቀጥታ ቢሮን በአካል ፓስፖርቷ ተይዞ እንዴት ነው ማለት አልገባኝም። ይኸውልሽ ህጋዊ ነች አይደል? እንዴት ፓስፖርቷ ተይዞ ትሰራ ከነበረበት ሰውየው ሳይቦልካት በፖሊስ ነው የወጣችው። ሳይቦልካት አይዲዋን ሰጣት። ያንኛው ደግሞ ይቃማ ያሰራልሽ እኔ ብሎ ፓስፖርቷን ያዘባት። እንደነገረች ህጋዊ ነች። ህጋዊ ነች። ሰውየው ቁጥር አላት። አዎ አለ። ግን ማሪ ይህንኛው የዝችኛይቱ ቁጥር ይሰራል እንዴ? የዚህኛው አሁን አይደለም። ቢያንስ አረቦች ቢያወሩትና የሆነ ገባሽ ድርሃም ነው ምናምን ብላለች። 10,000 ድርሃም ክፈል ለማያ አይደለም። አንዳንድ ሎካሎች ሲያወሯቸው የሚወስዱበት ነገር ሰላም፣ እንዴት አመሻችሁ? ሳሪ እንዴት ነሽ? በጣም ይቅርታል። ድምፄ ራሱ አሁን ነው የገባሁት። ለዛ በጣም ይቅርታል። ታሜ ደውሎልኝ ነበረ። እኔም አሁን ደውዬላቸው ነበረ። በአውቶባት በዲሴ ፓሲ መግባት ትችላለች፣ ግን ቪዛ አውቶማቲክ ካንስል ነው የሚሆነው። ስትመለስ በሌላ ቪዛ በሌላ ፓስፖርት ነው መምጣት የምችለው። በዚህኛው ቪዛ አትችልም። አውቶማቲካሊ ካንስል ይሆናል። ስለዚህ ነገ ጠዋት ኤምባሲ ትምጣና እኛ እዛ በዜጎች እንትና ሲደውልንበት እንዲያመጣ እናደርጋለን አሉ እንጂ አሁን በአውቶቡስ መግባት ትችላለች፣ ግን ቪዛ አውቶማቲክ መከንሰል ነው የሚሆነው። ስንት ጊዜ ሆኖታል ቪዛሽ? ንገሪ። ስንት ጊዜ ያለው አይዲሽ? አይዲዋ ስንት ጊዜ ያለው ታሜ? 2027 ነው የሚያልቀው አንደኛው ወር። ኦልሬዲ አሁን አውቶፓስ መሰራት ይችላል፣ ግን ቪዛሽ ካንስል ነው የሚሆነው። ሲስተም ራሱ ነው። ምን ትመርጫለሽ? የሚቀጥለውን እኔ ልጄን ሳሪ ማየት እፈልጋለሁ። ልጄ ቤሩት ያገኘዋል። ጊዜ ያለው ገባ። አሁን አውቶማቲካሊ ከሆነ ደግሞ እሷ በሀዘን ተጎድታ ልመለስ ሌላ ወጪ ነው የሚሆንባት። ሌላ ወጪ። ስለዚህ ነገ ጠዋት ትምጣና በዛ በእንትኖች በውጭ በዜጎች ክፍል አለ፣ በዛ በዲፕሎማቶች በእነሱ እንዲደወልበት አድርገን የሚያመጣበት እንትኑ አቡዳቢ ነው፣ ቢሮ አቡዳቢ ነው ያለው፣ አቡዳቢ ነው። ግን እናንተ ጋር ትምጣ ይሳቅ። እናንተ ትገባለህ፣ አንተ ትገባለህ ነገር አሰላሙ አለይኩም
ወራህመቱላህ ወበረካቱ። ውድና ውድ ተከበራችሁ ቻናሌ ቤተሰቦች ቪዲዮውን በላይክ በሼር በሰብስክራይብ ጀምሩት፣ አበረታቱን። እንዲህ አዳዲስ ነገሮችን እዘን እንመጣበታለን ማለት ነው። ውዶቼ ማሮቼ፣ ይሄ አስደንጋጭ ዜና በጣም ልብን የነካ ነው። በተለይ እናንተ ስደተኛ ሆናችሁ ልጃችሁ ደግሞ ሀገር ሆኖ የልጃችሁ ህመም የልጃችሁ ወይንም አንድ ነገር ገጠመው ማለት እንዴት ለእናንተ የአይምሮ ጸጸት፣ የአይምሮ ቁስል፣ የውስጥ ቁስል፣ የልብ ቁስል እንደሚሆንባችሁ ይህን ጠንቅቃችሁ ታውቃላችሁ ውዶቼ። ለዚች ለእናት አላህ እንግዲህ ሰብሩን ይስጣት። ህመሙን እናውቀዋለን። ምን ያህል ለልጅ መስዋዕትነት መክፈሉን እናውቀዋለን። እና ውዶቼ በጣም ነው ያስለቀሰችኝ። እኔ እንጃ እኔ በእናትና በልጅ የእናትና የልጅን ህመም ወይኔ ሞት ስሰማ ማለት ነው አብሬ ነው ማለቅሰው። አልችልም ሆዴ በቃ ድሮ እኔ እንባ አይወጣኝም ነበረ። አሁን ግን በቃ ቤተሰብ ሲሞትባችሁ የራሳችሁ የሆነ ነገር ሲሞትባችሁ በቃ ሮህሩ ትሆናላችሁ፣ ሁሌ አልቃሻ ትሆናላችሁ። እና እኔ በጣም በአሁን ሰዓት ምንድነው ቶክቶክ ላይ ሲያለቅስ ካየሁ በቃ አብሬ ነው ማለቅሰው፣ አብሬው ማለት ነው። እና ይሰማኛል ህመሙ፣ ቁስሉ፣ ድካሙ። ደክማችሁ አሳድጋችሁ አደገችልኝ ወይንም አደገልኝ በቃ ትልቅ ደረጃ ደርስልኛል፣ ትምህርቱን ይጨርሳል ምናምን ስትሉ በቃ ሲታስቡ መሀል ላይ ደግሞ ይሄ አደጋ ሲገጥመው በጣም የአይምሮ ጸጸት ነውና አላህ ደግሞ እንግዲህ ነፍስ ይማር። አላህ ደግሞ ለእሷ መጽናናትን ይስጣት። ከባድ ነው። አንድን ሰው እኮ አስታምማችሁት ደክማችሁለት ቢሞት አይቆጫችሁም። በድንገት አደጋ ወይም በመኪና አደጋ በድንገተኛ ሞት ሲሞት ያ ሰው ለቅሶ ሲሰማችሁ ምን ያህል ውስጣችሁ እንደሚሰበር የአይምሮ ጸጸት እንደሚሆንባችሁ ታውቃላችሁ ውዶቼ። ውድ ስደተኞች እህቶች እንደው ልጆቻችንን በተቻለን አቅም ዱንያ ሞልታ አትሞላም። ከልጆቻችን ደግሞ ርቀን መኖር በጣም ከባድ ነው። አሁን እቺ እህት ምንድን የተባለችው አደጋው መጥፎ ስለሆነ ቁስሉ ደግሞ በመርፌ የማድረቂያ መርፌ ራሱ እንትን ቤት መቆየት ማይችል ነው። በጣም ተጎታለች ማለት ነው። በጣም ሸተዋል ማለት ነው ቁስሉ። ቆይ በአንድ ቀን የመኪና አደጋ ከደረሰበት ሰው ያኔ አይችልም ማለት ነው። እና እንደዛ ተብላ ነው አሁን እነሳርዬ አላህ ኸይር ጀዛቸውን ሊመልስላቸው እርዳታ እያደረጉላት ነው ማለት ነው። ዶች ቪዲዮውን ላይክ ሼር አድርጉ። ለእሷ ማጽናናትን ይስጣት፣ ለሞተችውም ደግሞ ነፍስ ይማር እላቸዋለሁ ውዶቼ። በጣም ከባድ ነው። የልጅ ህመምና የቤተሰቡን ለቅሶ እንዳያሰማችሁ አላህ ወላሂ ልአዚም ደስታቸውን ሁሉ ያሰማችሁ እንጂ ሀዘን፣ መከራ፣ ስቃይ ያሳያችሁ ነው ብዬ የሚገምተው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት።